እንኳን ደህና መጣችሁ ውድ የገራዳ ፍሊክስ ተከታታዮች። ዛሬ ወደ ሌላኛው ጥልቅ ታሪካችን ጉዞ እናደርጋለን፣ ወደ ጎንደር፣ የኢትዮጵያ ነገሥታት ዘላቂነትና ግርማ ሞገስን ለመመስረት ወደ መረጧት ከተማ። ከአባይ ወንዝ ዳርቻ በስተሰሜን በጣና ሐይቅ ውበት ታጅባ የምትገኘው ጎንደር በኢትዮጵያ ታሪክ ውስጥ እጅግ ልዩ ስፍራ ያላት ከተማ ናት። የኢትዮጵያ ነገሥታት ለብዙ ዘመናት አንዳንዴም ለ800 ዓመታት ያህል በየጊዜው ቦታቸውን እየቀያየሩ ይኖሩ ነበር። የነርሱ ዋና ከተማ ማለት ከነሰራዊታቸውና ከቤተ መንግሥታቸው ጋር አብረው የሚንቀሳቀሱበት ትልቅ ካምፕ ማለት ነበር። ይህ የአኗኗር ዘይቤ የራሱ ጥቅሞች ቢኖሩትም፣ ለምሳሌ ግብር ለመሰብሰብና አመፅን ለማረጋጋት ቀላል ነበር፣ ለዘላቂ ሥልጣንና ለተረጋጋ መንግሥት ግን እንቅፋት ነበር። ነገር ግን በእኛው ክፍለ ዘመን መጀመሪያ ላይ ታላቁ ንጉሥ ፋሲል በጎንደር ቋሚ መቀመጫ ለመመስረት ወሰኑ። ይህ ቀላል ውሳኔ አልነበረም፣ ከምቾት ያለፈ ጥልቅ ስትራቴጂ ነበረው። የንጉሠ ነገሥቱን ሥልጣን ለማጠናከር፣ የሕዝቡን ታማኝነት ለማግኘት እንዲሁም ኢትዮጵያ ለዓለም የምትታይበትን ዘላቂና ግርማ ሞገስ ያለው ምልክት ለመፍጠር ታስቦ የተደረገ እርምጃ ነበር። ነገሥታቱ ከእንዲሁ የሚንቀሳቀሱ ተጓዦች ሳይሆኑ በአንድ ቋሚ ማዕከል ላይ የቆመ መንግሥት እንዳላቸው ማሳየት ፈልገው ነበር። ይህች ከተማ በዙሪያው ባሉት ለም መሬቶችና ወንዞች የተባረከች፣ ለሥነ ሕንፃ ጥበብና ለባህል መፍለቂያ እንድትሆን ተመረጠች። የጎንደር ግንቦችና ቤተ መንግሥቶች ታሪክ የሚጀምረው እዚህ ላይ ነው። ከፋሲል ዘመን ጀምሮ የነገሥታቱ የዘላቂነትና የግርማ ሞገስ ምኞት መገለጫዎች ሆነው ቆመዋል። እነዚህ ግርማ ሞገስ የተላበሱ ግንቦች የፋሲልና የዘሮቻቸው ሕልም ሆነዋል። ከዚህ ቀደም የነበሩት ነገሥታት ዙፋናቸውን ይዘው ከአንዱ የሀገሪቱ ክፍል ወደ ሌላው በመዘዋወር ይኖሩ ነበር። ይህ አኗኗር በዘመናት ውስጥ የራሱ የሆኑ ጥቅሞች ቢኖሩትም፣ ለምሳሌ መንግሥቱን ከአደጋ ለማራቅና የተለያዩ አካባቢዎችን ለመጎብኘት ቢረዳም፣ በመንግሥት አስተዳደር ላይ ግን የራሱን ፈተና ይፈጥር ነበር። አፄ ፋሲለደስ ግን ለኢትዮጵያ አዲስ ምዕራፍ ለመክፈት ወሰኑ። ለዘይት ባህል በማብቃት ቋሚ ዋና ከተማ የመመስረት ራዕይ ነበራቸው። በዓመተ ምህረት አፄ ፋሲለደስ አስገራሚና ደፋር ውሳኔ ያደረጉ። በጣና ሐይቅ ሰሜናዊ ክፍል ለም መሬትና ውብ ተፈጥሮ ባለበት ስፍራ የኢትዮጵያን የሥልጣን ማዕከል ለማድረግ መረጡ። ይህ ቦታም ጎንደር ሆነ። ነገር ግን ይህ ውሳኔ እንዲሁ የአንድ ከተማ ግንባታ ብቻ አልነበረም። ይህ ከፍ ያለ ስትራቴጂያዊ አስተሳሰብ ውጤት ነበር። አፄ ፋሲለደስ ከቀደሙት ነገሥታት በላይ ማዕከላዊ አስተዳደር ያለው እንዲሆን ይፈልጉ ነበር። በጎንደር ያቆሙት ግርማ ሞገስ ያለው ቤተ መንግሥት ዛሬ ፋሲል ግቢ በመባል የሚታወቀው በቀላሉ ታላቅ ሕንፃ አልነበረም። ይልቁንም ይህ ቤተ መንግሥት የሥልጣን፣ የመረጋጋትና የብልጽግና ሕያው ምልክት እንዲሆን ታስቦ የተፈጠረ ነበር። በውስጡም የኢትዮጵያ መንግሥት አስተዳደራዊ ማዕከል፣ የሃይማኖትና የባህል ማዕከል እንዲሆንበት ነበር። ይህ ቤተ መንግሥት የንጉሣዊ ሰማያት የሚመጡ አምባሳደሮችን፣ ምሁራንና ነጋዴዎችን የሚቀበል የሀገር ልብ ነበር። አፄ ፋሲለደስ በጎንደር የጣሉት መሠረት ለቀጣዮቹ ነገሥታት ትልቅ አርአያ ሆነ። እርሳቸው የጀመሩት የግንባታ ጉዞ ከተማዋን ለ200 ዓመታት ያህል የኢትዮጵያ ዋና ከተማ እንድትሆን አስችሏታል። በጎንደር ያቆሙት ግንብ የድንጋይ ክምር ብቻ ሳይሆን ለትውልድ የሚሻገር ጠንካራ የሥልጣኔ ምሰሶ፣ የኢትዮጵያን ታላቅነትና ጥበብ የሚያሳይ ሕያው ምስክር ነበር። ፋሲለደስ ራዕይና ድፍረት ነው። አፄ ፋሲለደስ ለጎንደር ከተማ የነገሥታት መናገሻ እንድትሆን መሠረት ጥለው የግርማ ቤተ መንግሥታቸውን ካስጀመሩ በኋላ ከእሳቸው በኋላ የመጡት ነገሥታት ያንን ታላቅ ውርስ በብልህነትና በልዩ ጥበብ አስቀጥለዋል። ጎንደርን ወደር ወደሌለው የሥነ ሕንፃ ጥበብና ባህል ማዕከልነት የለወጧት እነሱ ናቸው። እነሆ ከአፄ ፋሲለደስ በኋላ የመጡት እንደ አፄ ዮሐንስ ቀዳማዊ፣ ከአፄ ኢያሱ ታላቁ እና ሌሎችም ነገሥታት አዲስ አብያተ ክርስቲያናትና የራሳቸውን የንግሥና ቤተ መንግሥታት በመገንባት የፋሲል ግቢን ግርማ ሞገስ ይበልጥ ደመቁት። እያንዳንዱ ሕንፃ ዝም ብሎ የተጨመረ ጡብና ድንጋይ አልነበረም። ይልቁንም የገነባው ንጉሥ ሥልጣንን፣ ጥበባዊ እይታን፣ ሃይማኖታዊ ክብርን የሚያሳይ ሕያው ምስክር ነበር። የራሳቸውን አሻራና የዘመናቸውን መንፈስ በእያንዳንዱ ድንጋይ ላይ ሲያትሙ ኖረዋል። ለምሳሌ የአፄ ኢያሱ ቤተ መንግሥት የአፄ ፋሲለደስን የጥንካሬ መሠረት ይዞ ይበልጥ ውስብስብ በሆኑ ቅርጻ ቅርጾችና ዝርዝር ሥራዎች የተሞላ ነበር። በዚያ ዘመን የነበሩት ነገሥታት የፖርቹጋልና የህንድን የሥነ ሕንፃ ጥበብ ተጽዕኖዎች በቅርበት ቢመለከቱም የራሳቸውን የኢትዮጵያ ማንነትና የአክሱምን የድንጋይ ሥራዎች ውበት ፈጽሞ አልዘነጉም። ይልቁንም እነዚህ የሥነ ሕንፃ ታሪክ ከላሊበላ የድንጋይ ውቅር እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ጥበብ ጋር በማዋሃድ ልዩ የሆነውን የጎንደርን ዘይቤ ፈጠሩ። ይህ እንግዲህ በዓለም የሥነ ሕንፃ ታሪክ ውስጥ የኢትዮጵያን ልዩ ቦታ የሚያሳይ ነበር። ይህ ወርቃማ ዘመን ነበር። የሥነ ሕንፃ ጥበብ ከንጉሣዊ ሥልጣን ጋር ተጋብቶ ድንጋዮች የነገሥታትን ታሪክና ራዕይ በሹክሹክታ የሚናገሩበት፣ እያንዳንዱ ቅጥር፣ እያንዳንዱ ቅስትና እያንዳንዱ ቀለም የዚያን ዘመን የንግሥና ግርማ፣ የፈጠራ ጥበብና የኢትዮጵያን ዘላቂ ማንነት የሚመሰክር ነበር። ይህ ደግሞ በገሃድ ከሚታየው የድንጋይ ግንብ በላይ የነገሥታቱ የልብ ትርታና የነፍስ ምኞት መገለጫ ነበር። አንድ መናገሻ ማናጀሳ ፎማው ሲያት ካፔዳው 2 ጉርስ ዋይረስ ዋጊያሲ ኢንሄሪታንስ 3 ስነ ሕንፃ ሲነ ሃይና አርኪቴክቸር
4. ውህደት ዋህደት ሲንተሲስ ኢንቲግሬሽን ታላላቅ የድንጋይ ግንቦች እና ግርማ ሞገስ የተላበሱ ማማዎች የጎንደርን ንጉሣዊ ታሪክ በዝምታ ቢያወሩም የፋሲል ግቢ ከነዚህ የድንጋይ ግድግዳዎች ባሻገር የነበረ ሕያው ዓለም ነበር። ሕይወት በየቀኑ በውስጡ ይፈልቅ ነበር። የብዙ ሺህ ሰዎች ዕጣ ፈንታ የሚወሰንበት፣ ጥበብ የሚበልጽበትና የኢትዮጵያ ልምት የሚሳፋፈል ከንጋት ጀምሮ እስከ ምሽት ድረስ የንጉሣዊው ግቢ በሺዎች በሚቆጠሩ ሰዎች እንቅስቃሴ ይንበሸበሽ ነበር። ክቡራን ሊቃውንት፣ ነጋዴዎችና አርበኞች በየቀኑ በበሮቹ በኩል ይገባሉ፣ ይወጣሉ። እዚህ ነበር የሀገር ዕጣ ፈንታ የሚወሰንበት። ንጉሥ በቤተ መንግሥታቸው የፍትህ ወንበር ላይ ተቀምጠው የሕዝባቸውን ጉዳይ የሚያዳምጡበት፣ ትእዛዝ የሚሰጡበትና ውሳኔ የሚያሳልፉበት፣ ዕዳዎች ሲጽፉ፣ አማካሪዎች በዝምታ ሲመክሩ፣ መልእክተኞችም ዜና ሲያመጡና ሲወስዱ ይውሉ ነበር። እያንዳንዱ ድንጋይ፣ እያንዳንዱ ኮሪደር ለዚህ ውስብስብ አስተዳደር ማዕከል የራሱ ሚና ነበረው። ግቢው የመንፈሳዊ ሕይወት ማዕከልም ነበር። በውስጡ በርካታ አብያተ ክርስቲያናት ነበሩ። የካህናትና የዲያቆናት ዝማሬ፣ የዕጣን ጢስና የጸሎት ድምፅ ከነዚህ ግንቦች አይለይም ነበር። ሕዝቡም በየዕለቱ ወደ ቅድስት ስፍራዎቹ እየተመመ እምነቱን ያድሳል። ይህ የዕለት ተዕለት መንፈሳዊ እንቅስቃሴ የከተማዋን ነፍስ ያንጸባርቅ ነበር። ፋሲል ግቢ ለጥበብና ለባህል መበልጸጊያ ምቹ ስፍራ ነበር። ሰዓሊዎች፣ ቀራጎዎች፣ ግንበኞችና የሙዚቃ ሰዎች ዕውቀታቸውንና ችሎታቸውን ያሳዩበት፣ የታሪክ መዛግብት የሚጻፉበት፣ ግጥሞች የሚደረሱበት፣ ወግና ታሪክ ከትውልድ ወደ ትውልድ የሚተላለፍበት ምሽቶችም ነበሩ። በጎንደር ግርማ ሞገስ የተላበሱትን ቤተመንግስቶች የገነቡት የእነዚህ ሁሉ ሰዎች ጉልበትና ጥበብ ወታደሮችና በየቀኑ የሚተጉ ገበሬዎች፣ ሁሉም በየራሱ መንገድ ለዚህ ታላቅ ከተማ ሕይወት ይዘት ነበር። ፋሲል ግቢ ታላቅ ታሪክ፣ ጥበብና እምነት የተዋሃዱበት፣ በሺዎች የሚቆጠሩ ሰዎች በጋራ የሚኖሩበትና የኢትዮጵያ መንግሥት ልብ የሆነ ራሱን የቻለ ከተማ ነበር። አንድ ይንበሸበሽ ማይንበሰበስ ይንቀሳቀስ ቴዎቢያ አክቴል 2 ብራና ምሬና ፓርችሜንት ኤነማውስ ካይንድ ሀሰድ ፎር ሬዲንግ 3 ዝማሬ ሰማር ካንዲንግ ሄምን 4 ይፈልግ የፈይኩ ቶጂያስ ቶስፕሬንግ ፎርጅ ቶረጅነድ የፋሲል ግቢ የግርማ ሞገስ ዘመን፣ የደመቀው የጎንደር ወርቃማ ዘመን እንደ ማንኛውም ነገር የራሱ ፍጻሜ ነበረው። ከዚያም ኢትዮጵያ ወደ አስቸጋሪውና ውስብስብ ወደ ሆነው የዘመነ መሳፍንት የመኳንንት ዘመን ተሸጋገረች። በዚህ ወቅት ማዕከላዊው ንጉሣዊ ሥልጣን ደካማ ሆኖ የተለያዩ የአገር ክፍሎች መሳፍንት የራሳቸውን ሥልጣን አጠፍረው ይገዙ ነበር። ይህ ሁሉ የፖለቲካ ማዕበል በሚናጥበት ጊዜ ግን የጎንደር ቤተ መንግስቶች በጸጥታና በታማኝነት ቆመው ነበር። እነርሱ የታላቅነት ዘመን የመጨረሻ ምስክሮች ብቻ ሳይሆኑ የረጅም ጊዜ ታሪክ የማይቋረጥ ትስስር ማሳያዎችም ነበሩ። የእነዚህ ግዙፍ ግንቦች ዘላቂነት የድንጋዮች ጥንካሬ ውጤት ብቻ አልነበረም፣ ይልቁንም የኢትዮጵያውያን ልብ ውስጥ የተሰደደውን የታሪክና የባህል ከፍታ። ምንም እንኳን የዘመኑ ነገሥታት እንደ ቀድሞ ሥልጣን ባይኖራቸውም እነዚህ ቤተ መንግስቶች የክብር የትውፊትና የማይረሳ ቅርስ መገለጫ ሆነው ቀጥለዋል። እስቲ ያስቡት፣ በውስጥ በኩል የፖለቲካው ገጽታ ሲለዋወጥ እነዚህ ግድግዳዎች ምን ያህል ሚስጥሮችን፣ ምን ያህል ተስፋዎችና ስጋቶችን ተሸክመው ቆይተው ይሆን? የዘመነ መሳፍንት መሪዎች እንኳን የጎንደርን ቤተ መንግስት ሲያዩ ያለፈውን ታላቅነት ትስታ ከመታዘብ ወደ ኋላ አይሉም ነበር። ቤተ መንግስቶቹ የጥንት ነገሥታትን መንፈስ እንደያዙ፣ የጎንደርን ማንነት እንደጠበቁና ለወደፊት ትውልድ ደግሞ ያለፈውን ታሪክ እንደሚያስተላልፉ በዝምታ ያስታውሱ ነበር። እነዚህ ግድግዳዎች የብዙ ክስተቶችን፣ የብዙ ለውጦችና የብዙ ትውልዶችን ታሪክ ያዘሉ ናቸው። ስለ ጎንደር ታላቅነትና ስለ ኢትዮጵያ ታሪክ ጥልቅ ግንዛቤ ለማግኘት የቻናላችንን ቤተሰብ ይቀላቀሉ። ዛሬም ቢሆን የጎንደር ንጉሣዊ ግቢ ከብዙ መቶ ዓመታት በፊት የተገነቡት ግዙፍ ግንቦችና ቤተ መንግስቶች የኢትዮጵያን የበለጸገ ቅርስና የሥነ ሕንፃ ብልሃት ጥልቅ ምልክት ሆነው ቆመዋል። እነዚህ ግንቦች ዝም ብለው የድንጋይ ክምር ሳይሆኑ የረዥም ታሪካችን የጥበብና የብልህነት የክብርና የፈተና ምስክሮች ናቸው። እያንዳንዳቸው ድንጋይ ከኋላው ብዙ ምስጢርና ይመስላል። በእነዚህ ግድግዳዎች ውስጥ የንጉሣዊ ቤተሰቦች ሕይወት፣ የጦርነትና የሰላም ውሳኔዎች፣ የፍቅርና የሐዘን ታሪኮች እንደ አየር ተንሳፍፈው የሚገኙ ይመስላል። ጎንደር የኢትዮጵያ ወርቃማ ዘመን የነበረችበትን ጊዜ፣ የኪነ ጥበብና የእውቀት ማዕከል የነበረችበትን ዘመን ዛሬም ድረስ አፍ አውጥታ ትናገራለች። ለአሁኑ ትውልድ እነዚህ የጥንት ሥነ ሕንፃዎች ከትውልድ ወደ ትውልድ የሚተላለፍ የእውቀትና የኩራት ምንጭ ናቸው። ያለፈውን በማስታወስ ወደፊት ለመራመድ የሚያስችል ጥንካሬና መነሳሳትን ይሰጠናል። ቅድመ አያቶቻችን በምን ያህል ጥበብና ትጋት ይህንን ሁሉ ውበት እንደሰሩ ስናይ ልባችን በኩራት ይሞላል። ይህንን ሁሉ ታሪክና ባህል ስናስበኛም የዚህ የጎንደር ግንቦች ዝም ብለው የቆሙ አይመስሉም። ይልቁንም ለዘመናት የቆዩ ምስጢሮችን፣ የድልና የሽንፈትን ታሪኮች፣ የደስታና የሐዘን ትስታዎችን በውስጣቸው አፍነው ለትውልድ የሚያሻግሩ የዘመን መጋረጃዎች ናቸው። እነዚህ ግንቦች ውጫዊው ዓለም የኢትዮጵያን ታሪክ ሲመለከት ከሚያየው በላይ ጥልቅ የሆነ የውስጥ ታሪኮችን ይዘዋል። የሕንፃዎቹ እያንዳንዱ ጠመዝማዛ ይገልጻል፣ ለሚሰማውም ለሚመለከተውም የማይጠፋ ትስታ ይተዋል።
እንደነዚህ ያሉትን የኢትዮጵያን ታላላቅ ታሪኮችና ባህሎች እንዳያመልጣችሁ የእኛ ቻናል ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እስከዚያው ድረስ መልካም ምሽት።